እንዴት ነሽ? ኢድ ሙባረክ እንኳን አደረሰሽ አቡዬ። ደውላለሁ እያልኩኝ በጣም ቢዚ ነበር። እኔ በዓል ስራ አውቃለሁ ቢዚ እንደምትሆኝ ሳርዬ። እኔ ራሴ የመጨረሻ ሼም እያዘኝ ነው ማለት እያፈርኩ ነው። ሼር አድርጉላት። እኔ በዋትሳፕ አይኔን አውጥቼ አልጠራትም። ሁሌ ማስቸገር ሁሌ ማለት በቃ ችግር ሲሆን ነው ሁሌ የምጠራሽ እና ማስቸገርሽ ትኬት ቁረጭልን እያልኩ ለስንት ምንም አታስቢ። ምንም እኔ የሚቻል ከሆነ የምችለውን ያህል አደርጋለሁ። ምንም ነገር ከመጠየቅ ወደኋላ እንዳትይ። እኔም ደግሞ እንደ እንትን ለማስመሰል ለምናም ሳይሆን የሚሆነውን ነው የማደርገው። የማላደርግ ከሆነ ደግሞ ወደ መፍትሄ ነው የምንሄደው። ሀቡዬ ምንም ችግር የለም። አሁን የስጫፉን ነው የሰማኋችሁ። ምን እንደሆነ ስላልገባኝ ንገሪኝና የምችለውን ያህል አደርጋለሁ። ወንድማችን ዲጄ ሊ የምትባል ዲጄ አለች ኢማራት ላይ። እሷ 250,000 ከፍሏት አመጣችውና ኢትዮጵያ እያለ ልታመጣው ሲነጋገሩ በሴኩሪቲ ስራ እጄ ላይ ያለ ቶሎ በል እንዳያመልጥ ብሩን እንደምን ብላ አስገባ፣ ቶሎ ስራው ሳያመልጥክ ላምጣክና አስገባሃለሁ ብላው፣ እሱም ከዘመድ አዝማድ የለውም ምስኪን ድሃ ነው። ከዘመድ አዝማድ ተበድሮ 250,000 አስገብቶላት አመጣችው። እንደመጣ የቃል የገባሁልክ የሴኩሪቲ ስራ የለም 1,000 ድርሃም አስመጣና ከቤተሰብ በኢትዮጵያ 40,000 ማለት ነው አስመጣና የደላላ 1,000 ድርሃም ከፍለክ ስራ ግባ ብላ አየር ላይ ጣለችው። አሁን ይሄ ልጅ የሚበላው የለውም፣ የትራንስፖርት የለውም፣ በቃ ሜዳ ላይ ወድቋል። ስለዚህ አሁን 15 ቀኑ ነው የቀረችው፣ 16 ቀኑ ነው የቀረችው፣ 14 ቀን ናት። ይቺ 14 ቀን ሳያልቅበት በአንድ ወር ቪዛ ስለሆነ ያመጣችው ስራ ማግኘት አለበት። እና ሃኒ እህቴ አስቤዛ ልታረግለት ነው። መስዬ ልብስ ልትገዛለት ነው። እኔ ደግሞ ስራ እየጠያየኩለት ነው ከተለያየ ሰው። እና ሳሪ አልሀበሻ ጋር እስኪ ስራ አይጠፋም ሰው ታውቃለች፣ እሷ ብዙ አመቷ ነው፣ ጥሩ ሰዎች ታውቃለች፣ ጥሩ ሰው ስለሆነች ብዬ ላስቸግርሽ ጠራሁሽ። ይሄን ያለው ነገር። እሺ ሀቡዬ፣ እሺ ምንድን ነው መስራት የምችለው? መጀመሪያ ነገር ስራ እሱ የመጣበት ስራ ምንድን ነው? አሁን ተቸግሬ ያለሁ የፈለገው ነገር ልግባ የሚለው ሳይሆን አሁን እሱ ደስተኛ ሆኖ የሚሰራበት ነገ ከነገ ወዲያ እዛ የሚሰራላቸው ሰዎች ደግሞ ከሱ ጋር ደስተኛ ሆኖ የሚቀጥሉበት ቪዛ እስከሰሩለት ድረስ በቃ የስራ ልምድ ያለው ምንድነውና እስቲ ንገሪኝ። ከዛ እኔ የሚሆነውን እናደርጋለን ማለት ነው። እሺ እሱ መጀመሪያ የመጣው በዘበኝነት ነው፣ ሴኩሪቲ ዘበኝነት ግን ቦዲጋርድ ማለት ነው እንዳለው እሱ ያገኘውን ይሰራል። ግን ውስጡ ልቡ ምን ይወዳል? እዚሁ ልጠይቀው ራሱን። አዎ ደሬ ልብክ ምንድን ነው የሚወደው? ደስተኛ ሆነ የምትሰራው ነገ ሳርዬንም ማታስወቅሳት ነገር ለምን ከገባክ በኋላ ስራው አልተመቸኝም፣ ስራው እንደዚህ ብለህ ኮምፕሌን ማታቀርብበት ነገር፣ ደስተኛ ሆነ የምትሰራው ስራ ምንድን ነው? የምትወደው ስራ ከልብህ የምትሰራው። ሀቢባይ ሀመም ስለሚያደርገኝ ያው የሸክም ነገሮች አልችልም። የሆነ ሴኩሪቲ ያው ቁጭ ተብሎ የሚሰራ ስራ ቢሆን ምክንያቱም ያው ትንሽ ያመኛል፣ ለዛ ነው። እና ምንድነው የሚያመው? ድራይቨር ትንሽ ስኳር አለችብኝ። ኦኬ ስኳር ታማሚ ስለሆነ ሸክም ያለው ነገር አይችልም። አዎ እሺ ሌላ ምንድነው? ከሴኩሪቲ ውጪ ምን ትችላለህ? ድራይቨር ኢትዮጵያ ያለው ድራይቨር ነበርኩ። አሁን ግን የኢማራት ላይሰንስ ለማውጣት እኮ 10,000 ድርሃም ያስፈልጋል። ስለዚህ በድራይቨርነት ኢምፖሲብል፣ እሱን እርሳውና ከዘበኝነት ውጪ ሌላ ምን ልትሰራ? ማንኛውም ሸክም የሌለው ስራ ትሰራለህ። አዎ ታሪዬ እሱ ሲመጣ በዘበኝነት ኮምፒውተር ምናምን ወይ አካውንቲንግ ወይ ሂሳብ ተምርሃል በደንብ ታውቃለህ? እሱን ነገር ወረቀት የለኝም ነው። ተምርሃል ወይ እውቀቱ አለህ ወይ? ለምሳሌ ቁጭ ብዬ የምሰራው ስትል የሆነ ኦፊስ ላይ ምን ላይ ነው እንግዲህ ላንተ የሚፈለግልህ። ምክንያቱም ትንሽ የሚያምህ ከሆነ ያው የደጁ ስራ የዴሊቨሪውም ምንም ሬስቶራንትን መስራት አትችልም። ግን ለምሳሌ ኦፊስ ላይ ማስተናገድ ምናምን ቢሆን ችግር የለውም። ማስተናገድ እችላለሁ እያለ ነው። እስቲ ኤኒዌይ ለማስተናገድ ሳይሆን እንደ አካውንታንት እንደ ወረቀት የሚሰራ ምን የሚሰራ አንድ ቤተሰቤ ስላለች ምናልባት እሷን ላስቸግርና እሷን ልጠይቅ። እሷ ብዙ ሰው ስለምትረዳ አዜብ ታውቃታለሽ አይደለ? አዝዬ ጋር ልጠይቅ። ካልሆነ ደግሞ ያው እምልሽ ብር ምናምን እንትን ተብሎ ቪዛው ይሰራና
ቪዛው ከተቀየረለት እሱ ነው አሁን ተረባርበን ቪዛው መኖሪያ ፈቃዱ አትሊስት በ7 በ8 ሺህ ብር የሚሰሩ ሰዎች እኔ ልፈልግ የሚቻለውን ሰው አዋጥቶለት መኖሪያ ፈቃዱ መጀመሪያ ይጨረስ። ስራ ምንም ችግር የለም የትም ይፈለጋል። ሀቡዬ መጀመሪያ ግን ቪዛው ነው። እኔ እኮ ስራ እየፈለግንለት ያለ ነው። ኢቃማ አሰርቶ ኮንትራት የሚቀጥረው ሰው እኮ ነው። ኮንትራት በትንሽ ደግሞ በቃ እኔ ዛሬ ስጡኝና አሁን ነው የነገራችሁኝ። እኔ ስራ አልኩሽ 1 2 3 ሰው ልጠይቅ። ግን ስራ ስትገባ አሁን ምንድነው መሰለ የስራ ሰው መሆን አለብን። ያው እኛ እዚህ መሀል ሚዲያ ላይ እንደምንነጋገረው ማለት ነው። በቃ ሰው ከሀገሩ ሲወጣ ለመስራት ነው። አሁን እኛ ብር አለን፣ ለምሳሌ እኔ ብር አለኝ ምን አለኝ ብዬ አልንቀባረርም። በቃ ስራዬ ነው። ስራ ያስከብረኛል ብዬ የትም ቦታ ስራውን ሰርቼ ነው እኩል እንደ ሰራተኞቼ ሰርቼ ነው ለፍቼ ምን ብዬ ነው። እና አንተ አሁን እኛ እነ ሀቢባም ሆነ እኛ እንዲህ ስናስብ ነገ እንድታኮራን ነው። እናስገባሃለን ራስህን ችለህ አለ አይደለም ለራስህም ለዛ ሰውም እኔ ስራ ፈልጌ ያስገባሃለሁ። እዛ የምትገባበት ስራ ግን እንዳታሳፍረኝ ማለት ነው። ችግር የለውም። አይ ችግር የለውም። እማዬ ለስራ አይደል የወጣሁት እዛ ስላልተመቸኝ ኢትዮጵያ በቃ በጣም ችግር ስለሆነ ስለዚህ እንደዛ እናደርጋለን። ሀቡዬ ምንም ችግር የለም። ዛሬ ስጡኝና ነገ አሳውቅሻለሁኝ ምን ስራ እንደምናገኝ ምን ሌላው ደግሞ ምግብ ምናምን ሲፈልግ እኔ ጋር እየመጣ መብላት ይችላል። ምንም እንዳታስቡ። ተባረኪልኝ ሳርዬ። የውልሽ በጣም የድሃ ልጅ ነው። 250 ሺውንም ተበዳድሮ ነው ከፍሎ የመጣው። ምንም ቢሆን መሄድ አይፈልግም ወደ ሀገር ቤት እና ለዛ እሱን ወደ እኔ ይምጣና እዚህ ከማይኖረው እንጂ ምንም ነገር ይሰራል። ጽዳትም ቢሆን ዘበኝነትም ቢሆን ተላላኪነትም ቢሆን ምንም ነገር ይሰራል። ሸክም ብቻ ላይክ እንደ እነዚህ ፓኪስታኒዎች የሚሰሩት የለም። እሷም ሀበሻ ሸክም አይቀጠርም። ሀበሻ ወንድ ልጅ ስራው የማይችለው ስራ ፓኪስታኒዎች ብቻ የሚሰሩት አለ አይደል? ይሄ ብሎኬት ትልልቅ እንትን መሸከም ድንጋይ ምናምን አዎ የለም። እሱም አይቀጠርም። እኛም እንደሷ አናቀኝ። ያው ምልሽ የጉልበት ስራ ለሀበሻ የለም፣ አይቀጠርምም። የለም የሚሰራ እኮ እዚህ ሀገር እንደዛ። ግን የሀበሻ ወንዶች የለም። እሱ የተሻለ እንትን ነው የምንለው። በቃ ችግር የለም። ሀቡዬ ይምጣና እኔ ጋርም ኮንታክት ያርገኝ። መሲም ትደውል አመልኮይን እንዳለ አማልኩኝ ያለው በጣም ሩቅ ነው። ኡምልኮይን ያለው መምጣት እኮ አይችልም እሱ። አሁን ሃኒ አስቤዛ ልታረግለትና ነገ በመሲ ብሪጅስቶን በኩል ሊላክለት ነው። መሲ ደግሞ ልብስ ልትገዛለት ነው። አዲስ እንደመሆኑ መጠን ምንም የለውም እና ኡምልኮይን ያለው እገዛለታለሁ። መስዬ ሀቡዬ ችግር የለም እኔም እገዛለታለሁ። ሳርዬ አንቺ ስራውን ብቻ ተቸገሪልን። ሀቡዬ ግን አሁን ሳርዬም እንዳለችው ማለት ነው አሁን ሳርዬም እንዳለችው ከዛ አካባቢ ወደዚህ ወደ ቻርጃ ወይ ወደ ዱባይ ቤት ተፈልጎለት ወደዚህ አካባቢ ቢመጣ ወደ ከተማው ማለት ነው ወደዚህ ታክሲ ይዞ ቢመጣ ወይ ድራይቨር እንደዛ ማድረግ እንችላለን። ወደ ከተማ ቀረብ ቢል ማለት አሁን አስቸኳይ እንኳን ቢፈለግ ለምን ኤምኬ ጋር አይሄድም? ኤምኬ አንተ እንትን አለክ የወንዶች አኮሞዴሽን አለክ ክራይ? ኖ እንደዛ የለኝም፣ ግን አመቻችለታለሁ ልጆች ጋር። በቃ ጥሩ ቀረብ ይበል፣ ወደዚህ ይምጣ። አመቻችለትና እኔ ድራይቨር ልክለታለሁኝ፣ የድራይቨሩን እኔ ከፍልለታለሁ፣ ይዞት ይምጣ። አይሻልም? በጣም ጥሩ መስዬ ተባረክ። ያው ኤምኬ ቤቱን ያገኝለታል፣ ወንዶች ቤት ደባል። አንቺ ደግሞ ትራንስፖርቱን ከፈር ታደርጊያለሽ። ካለበት ገጠር ወጥቶ እዚህ ይመጣል። እሱ ወደ ከተማ እዚህ ይምጣና ከዛ እዚህ እኛ ጋር መጥቶ ሻወር ወስዶ ምናምን ወደ ኤምኬ እቃውን ይዞ ይሄዳል። እኔ ጋር ሱቅ መጥቶ ሻወር ወስዶ ምናምን ይሄዳል ወደዛ። ስለዚህ ለምን ነገ አይመጣም? እኮ ይመጣል። በቃ እኔ ሎኬሽኑን ላኩልኝ። አርሽ እንትለታለሁ ይምጣ ነው። እሺ ደሬ ነገ ኤምኬ የወንዶች ቤት ደባል ያገኝልካል። መሲ ደግሞ ድራይቨር ትልክልሃለች። እሺ ወንድሜ። እሺ ማይ ኤምኬ ቁጥር አለክ? የመሲን ቁጥር ልኬልካለሁ፣ የሃኒን ቁጥር ልኬልካለሁ፣ አገናኝቼ ካለው እኔ ደግሞ አለው ሳራ ለሀበሻን ደግሞ ጠብቃለሁ። ቃሏን አክባሪ ናት፣ ስራ ትፈልግልሃለች። እሺ ሀቡዬ ወይዬ በቃ ምንም አታስቡ። ያው እኔ ኮንታክት አደርገዋለሁ። የሚያስፈልገው ነገርም ያው ከነ መሲ ጋር እየተነጋገርን ከእሱ ጋር እንነጋገራለን። ወደ እኔም ልጆች መኪና ስላለ ወደ ሻርጃ ወደ ምን መሄድ ያመጣዋል። እኔ ጋርም ራሴ መኪና ልክ ያስመጣዋለሁ። ስልኬን ከመሲ ውሰድ ስልኬን። እሺ እኔም እልክለታለሁ፣ ችግር የለም ሳርዬ። እንትን እኔ አንቺን ማስቸገር የፈለኩት ስራውን ብቻ ነበረ ለመሰለሽ። ችግር የለም ስራውን እኮ አሁን አደውዬ ይምጣና እኔ ጋር ይዤው እሄዳለሁ።
በጣም ጥሩ። በቃ አንቺ ስራውን ብቻ ከፈጸምሽ ሌላ ማስቸገር አልፈልግም። ሁሌ እያስቸገርኩሽ ካገኘን ቪዛውን እንዲሰሩለት እናደርጋለን። ካልሆነ ቪዛውን እኛ እናሰራና በቪዛው የራሱ ቪዛ ኦን ቪዛ ሆኖ ስራ የሚያገኝበት ነው ኦብጀክሽን ያለበት በ7,000 በ8,000 ብር የ2 ዓመት ቪዛ እናሰራለታለን። አዋጥተን ማለት ነው። ችግር የለውም። እሺ ያው እኔ ቃል የገባሁለት እሱን ማድረግ እንደማልችል አስቀድም ነው። ችግር የለም። አንቺ እሱ ላይ እንትን አትበይ። ይሄን ሁሉ አድርገሻል። አሁን ምንድነው መጀመሪያ የሚሰሩለት ሰው ነው እንትን የማረገው ቪዛ ራሳቸው ሰርተውለት። ያ ቃል ካልሆነ ግን እንደሚሆን አድርገን እዚህ ያለን ሰዎች አዋጥተን ቪዛው እናሰራለታለን። ተባረኪ ሳርዬ፣ እኔ እናት አንቺ ቃልሽን አክባሪ ነሽ። ለዛ ነው ሳራ ስለነበረው ብዙ ሰው ቃል ይገባል ሳያደርግለት 14 ቀን አልቆ ይሄ ልጅ አጉል እንዳይሆን ስለፈራው ነው አንቺን ጭቅጭቅ ያረኩሽ። ምንም አታስቢ ሀቡዬ፣ ምንም አታስቢ። በሼርም የጠራሁሽ ይሄንን አደራ አንቺ ምንም አታስቢ። ሁሌ ጥሪኝ ሀቡዬ፣ ካለሁ አለሁኝ ነው። ችግር የለም። ኑሪልኝ ሳርዬ፣ አመሰግናለሁ። ፈጣሪ እድሜና ጤና ይስጥልኝ። መስዬ እግዚአብሔር ያክብርልኝ። ሁላችሁም አዶት ያላችሁ በሙሉ ደውልልሻለሁ ሳርዬ። እሺ ሳርዬ ወይ አዶት ቃላት የለንም በእውነት አንቺ እናት ነሽ፣ ሁልጊዜ አለሽ በቃ የትኛውን ቦታና እንባይን ያመጣችሁት የእውነት እግዚአብሔር ይባርካችሁ። አሜን። ተጠራርታችሁ ተሰባስባችሁ ለመፍትሄ መወያየታችሁ፣ በዛ ላይ መፍትሄው እዚሁ ነው። በቃ በትሪ ነው የሚቀርበውና እግዚአብሔር ይባርካችሁ። በቃ ሰዎች ከደረሱበት ነገር አውጥታችሁ እንደዚህ የዚህ ልጅ ድምጽ ጩኸቱ ስራ ፍለጋ መጥቶ እንደዚህ መንከራተቱ የት ይሄድ ነበረ? በቃ እንደዚህ አይነት ቤት ስላለ ደስ ይለኛል። ሀቡዬ እግዚአብሔር እድሜና ጤናውን ይስጣችሁ፣ ሞገስ ይሆናችሁ፣ አቅም ይሆናችሁ። እኔ ነገ ቪዲዮ ሰርቻ አመሰግናቸዋለሁ። ሳራ አልሐበሻን፣ መሲ ብርጅስቶንን፣ ሃኒን፣ ሁላችሁንም አዶት ሰክሰስ ለዚህ ወንድማችን ያገዛችሁ ኤምኬ ያገዛችሁ በሙሉ በገንዘብም በጉልበትም ያገዛችሁ ነገ ቃሌ ነው ቪዲዮ ሰርቼ አመሰግናቸዋለሁ። ዲጄ ሊን ደግሞ ፎቶ አለጥፌ ዓለም እንዲያውቅ አደርጋለሁ። ይህንን ልጅ 250 ሺህ በልታ አምጥታ እንደዚህ አየር ላይ እንደጣለችው ማን እንደሚያስቆመኝ አቡዬ። አንቺ ሁሌ ሰውን ታመሰግኛለሽ። መቼ ነው አንቺን የምናመሰግንሽ? ቪዲዮ ሰርተንኛ ደግሞ እኔ እናት አይገባኝም። እኔ አገድይ ነኝ፣ እኔ አገናኝ ነኝ። ረጅ እኮ ለዚህ ሁሉ ሰው የምታሰባስቢው እንደዚህ ጠርተሽ የምታገናኝ ምን የምትይ ሁሉ ሰው ደግሞ አንቺ እኮ ነሽ የኛ እምልሽ ምሰሶ ሆነሽ እንደዚህ እያደረግሽ ያለሽው እና ሁላችን ደግሞ እኛ ልናመሰግንሽ ይገባል ሀቡዬ በእውነት በጣም አመሰግናለሁ ሳርዬ። በርቺልን ሀቡዬ፣ እንወድሻለን። ካንቺ ጋር ነን ሁሌ። መስዬም እንደዛው የኔ ቆንጆ ሁልጊዜ በቃ ትልቅ ብለሽ ነው የምትገቢው። የኔ እናት ተባረኪ። ስለ ጊዜሽ የምታመጪው ሀሳብ ቶሎ ሶሉሽን እና እግዚአብሔር ስራሽን ይባርክ፣ ጤናውን ይስጥሽ፣ እድሜውን ይስጥሽ። ሁላችሁም ተባረኩ። እዚህ ውስጥ አሜን። አንድ ነገር እንኳን ጠብ ያደረጋችሁ በእውነት ሳሪ ሀቡዬ፣ ሳሪን አሁን ብዙ ሰው የሚያውቀው እዚህ ቲክቶክ ላይ መታ ምናምን ነው። በእግር ቤቷ ሄዶ ደግሞ ኖርማል የምትረዳው በጣም ብዙ ሰዋል እና አንዳንዴ በቃ የምታስገርም ሰው ናት። እውነት ሶሻል ሚዲያ የማያውቀው በጣም ብዙ በቃ ፈጣሪ እና እሷ እንደዚህ ሰው እዚህ ጋር ያላችሁ 4000 ምናምን ሰዎች እንዳለ ሳራ አልሐበሻን ፎሎ አድርጓት። አሁን እያየዋችሁ እንደዚህ ነው። መልካም ሰዎችን ፎሎ ስታደርጉ መልካምነት እንዲበዛ ነው የምታደርጉት። ኢማራት ላይ በጣም ብዙ ችግረኛ አለ። ትንሽ ነው ረጂ ያለው፣ ብዙ ችግረኛ ነው ያለው። ብዙ ተረጂ፣ ትንሽ ረጂ ነው ያለው። ስለዚህ ረጂዎች እንዲበዙ መልካሞችን ማመስገን፣ ወቀሳ ገለመሌታችሁ ማመስገን፣ ቴንኪው ማለት ልመዱ። እኛ አበሾች ቴንኪው አናውቅም፣ እናመስግን። ሁሌ ከማማራር እናመስግን። ትንሽም ቢሆን መልካም የሚሰሩ ሰዎችን አይደለም ይሄ ሁሉ የሚተባበሩ። ሳራ አልሐበሻን ሁላችሁ ፎሎ አድርጓት። ሃኒን፣ መስዬን፣ ኤምኬን ሁሉም ደሬ ወንድማችንንም ፎሎ አድርጉት። አይዞ ሀቡ ደሬ ጠዋት 9 ሰዓት ላይ ድራይቨር ልክልሃለሁ። ከዛ ቀጥታ እኔ ጋር ይዞት ይመጣል። እሺ ማይ እጠብቃለሁ። አሁን ተዘጋጅ። ከዛ እኔ እደውልልሃለሁ። ከዛ እኔ ጋር ስትመጣ የሚስተካከል ስልክህ ምናምን ካለ እሱን አስተካክዬልክ ፏ ብለህ ወደ ስራ ትገባለህ። አይዞ። ከዛ እኔና መሲ ደግሞ እንገናኛለን አይደል ሀቡ? እኔና መሲ ደግሞ ከዛ እንገናኛለን። አዎ ትገናኛላችሁ። እሺ። ምክንያቱም ያው በሷ በኩል ነው የሚያልቀው ብዬ ነው አንድ ላይ። አዎ ትክክል። እኔ ጋር ስለሚመጣ ሀቡ አስቤዛውንም ልብሱንም ይዞ ኤምኬ ወዳዘጋጀለት ስለ ኤምኬ እና እኔ እንደዋወልና እኔ ጋር ሲደርስ እኔ እነግረዋለሁ። ጠዋት ሄዶ ያመጣል። እጅግ በጣም ጌሪስጥልን በጣም ነው የማመሰግናችሁ። እንደዚህ አይነት ኢትዮጵያዊ ነው የሚያስፈልገን። እውነት በጣም ብዙ ልጆች ይንከራተታሉ እዚህ
እና ግራ ገባኝ እና በጣም ነው የማመሰግነው። እግዚአብሔር ይስጣችሁ። አሜን አሜን። እዚህ ቤት ገብቶ አዝኖ ሳይደሰት የወጣ ሰው የለም። በእኔ አይደለም፣ እኔ ራሴን አይደለም እያልኩ ያለሁት ጋይስ፣ ይሄን እንድታቁልኝ ይፈልጋሉ። እኔ ድልድይ ነኝ። እኔ ምንም አላልኩም። እኔ ቲክቶኬን ነው የምከፍተው፣ በስልኬና በዋይፋይ ላይቬን ነው የምከፍተው። በቃ ላይቬን ስከፍት ፈጣሪ ማለት ነው በእኔ በኩል መልካም ሰዎችን ይልካል፣ ችግረኞችን ይልካል። ችግረኛንና አረጅን አገናኛለሁ። ዳትዚት እኔ ምስጋና ምንም አድናቆትም አልፈልግም። ከፈጣሪ የምሰጠውን ጊዜ ነው የምሰጠው፣ ገንዘብ አይደለም እየሰጠው ያለሁት ጊዜ ነኝ። በጊዜ ነው የማገለግለው። እሱን ከፈጣሪ ያገኘዋለሁ በልጆቼ ምናምን፣ ስለ ራሴ አይደለም ማወራው። ግን እዚህ ቤት መጥቶ እያለቀሰ ገብቶ ሳይስቅ የወጣ ማንም የለም። እዚህ ቤት መጥቶ ችግሩን ተናግሮ መፍትሄ ያላገኘ የለም። ይሄ ደግሞ በእናንተ ነው። በእናንተ ስለሆነ እኔ እናንተን ነው ማመስገን የምፈልገው፣ ራሴን አይደለም እናንተን እጅግ አድርጌ በጣም አመሰግናለሁ። እናንተ ስላላችሁ ነው እኔ ሰው ማገናኘት የቻልኩት። ረጂና ተረጂ ማገኘት የቻልኩት በእናንተ ታፕታፕ በምታረጉ፣ ኮፒ ሊንክ ሼር በምታረጉ እህቶች ናቸው። የተቸገረ ሰው ስታዩ ኑ ሀቢባ ጋር ብላችሁ ይዛችሁ መታችሁ የሚረዳ ሰው እዚህ እንዳለ አውቃችሁ። እኔ አይደለሁም የምረዳው፣ እኔ ከኪሴ አውጥቼ አይደለም የምረዳው፣ እነሱ ናቸው የሚረዱት። መሲ፣ ሳራ፣ አዶ፣ ታኒ ሁላችሁም እዚህ ጋር ስማችሁ ያልተጠቀሰ ናችሁ የምትረዱት፣ በገንዘባችሁ በጉልበታችሁ የምታገዙት። እኔ ጊዜን ነው የምሰጠው እና እኔ ፈጣሪ ምን አድርጌለት እንደሆነ አላውቅም። እንደዚህ አይነት መልካም ነገር እየሰራው መንፈሴ እንዲረካ የሰላም እንቅልፍ እንድተኛ ያደረገኝ እሱ ነው። እሱን አመሰግነዋለሁ። እናንተን በመቀጠል አመሰግናለሁ። ቴንኪዩ እያንዳንዳችሁ እውነት ስለምታደርጉት ነገር በጣም ነው የምደሰተው። አሁን ይህ ልጅ ገብቶ አዝኖ $500 5 ጓደኞቼ ቃል ገቡለት። ደጋግሜ ስማቸውን አልጠራም። 5 ሃኒ አስቤዛ ልታደርግለት ነው። መሲ ብሪጅስቶን ልብስ ልትገዛለት፣ ድራይቨር ልትልክለት ነው። ኤምኬ ወንድሜ ስራ እየፈለገለት ነው፣ ቤት እየፈለገለት ነው። ሳርዬ ደግሞ ስራ ቃል ገብታለታለች። ምግብ እንዳይርበው ይምጣኔ ጋር ይብላ እያለች ነው። ከዚህ በላይ ሰውነት ኢትዮጵያዊነት፣ በቃ ይሄ እኮ ነው ኢትዮጵያዊነት ማለት እኮ አንድ ወገናችን ኢትዮጵያዊ ሰው ኢትዮጵያን ሬስቶራንት ሀቡ አይ ሴንት ዩ $100 ብላሻለች። ታውቂያታለሽ? ኢትዮጵያ ሬስቶራንት አዎ ጽፋለች። ሀቡ አይ ሴንት ዩ እኔ እንጃ አይ ዊል አይደለም አይ ዊል ሳይሆን አይ ሴንት ዩ $100 ወይ አውል ሴንት ዩ ለማለት ከሆነ ኢትዮጵያን ሬስቶራንት የሚባል የተመዘገበ የለም። 5 ሰው ነው የመዘገቡት። አዶት፣ አንድ አማራ፣ ሰክሰስ፣ ኤልሳቤት እና ምስራች። ኤልሳቤት ሜቢ አይ ዊል ብላ ይሆን? አው ዝም ብሎ አይቻልም። አይ ዊል ያለችው አይ ሴንት ዩ $100 ይሄው እሷ ነው ኢንቫይት አደረገቻት። እንትና ሰላም ናችሁ? እንዴት ነሽ? አለን። በቀደም ሪም ቤት አውርቼሽ ነበረ። $100 ልክሻለሁ ከዩኤስ ሪም ጋር አውርቼሽ ነበረ። ኖ ሰላም ብዬሽ ሁሌ ረዳሽ ፈልጋለሁ። እርዳታ ሲኖር ግን ሪኩዌስት አክሰፕት አታረጉኝም እያልኩሽ ነበረ። እሺ ስልክ ቁጥርሽን ስጪኝ ፕሊዝ። ዋትስአፕ ላይ ሀይል በልሽ። መጀመሪያ ቁጥርሽን ኮንፈርም ማድረግ አለብኝ። እሺ 602 ከ+1 አሜሪካ ነሽ? አዎ። ስለዚህ +1 ብዬ ነው የምጀምረው። አዎ +1 602 459 602 እሺ 459 459 1636 1636 ዩር ጉድ ኔም ኢትዮጵያ ሬስቶራንት ብዬ ሴቭ ላድርገው። አዎ አበበችን ብትይ ችግር የለውም። እሺ አንዴ አሁን ሀይልሻለሁ ዋትስአፕ ላይ። ለወንድማችን $100 ማገዝ ፈልገሽ ነው? አዎ አዎ እኮ አይ ሴንት ዩ ስትይ በምን ላከች ብለን አይ ዊል ሴንት ዩ ቶሎ እንትን ለማለት እንድታዩ። ኦኬ እና እዚህ ያሉ ሰዎች ካሉ ዜል ማረግበት አሁን ዜል ላረግ እችላለሁ። ፔፓል አፕሊኬሽኑን ዳውንሎድ አድርጊና በፔፓል ነው የምትልኪልን። ኦኬ እሺ ሞክራለሁ። እንትን አድርጎኛል ልጆቼ